የምፈልገው እኔ ወንድሜ መናገር ቃላት ያስረኛል። ስንት የሚረዳ የነበረ ወንድሜ ዛሬ ላይ የሰው እጅ እያየ ምን ልስጥ ስለው እንኳን ያለሽን ነው የሚለኝ። 6 ዓመት በፊት ደረሰብኝ ድንገተኛ አደጋ። ለ6 ዓመት ያክል ቤት ቁጭ ብያለሁ። ታምሜ ያለው አልተንቀሳቀስኩም። ስለዚህ ማገዝ የምትችሉትን ባለ አቅማችሁ አግዛችሁ የኢትዮጵያ ሕዝብን ጓደኞቹ ባሰቡት ልክ ድኖልኝ እንደ ጓደኛ ሆኖ ከጓደኛ ጋር እኩል ወጣ እንዲገባልኝ ብቻ ነው የምፈልገው። ከዛሬ ከሰው ፊት ቁመን አናውቅም። ጌታ አበበ ለስንት ወጣት መከታ ድንገት በተፈጠረ አደጋ ነው ይህ ሁሉ ነገር የተፈጠረው። ወንድማችን ድኖ ማየት እንፈልጋለን። መጣ ባዶ እጄን ከምመጣ ብዬ ችመቱ ሽብር በመልእክተኛው ስም አድርሰናል። እህታችን አታልቅሽ እባክሽ። አንቺም እንባ እንደሚታበስ እርግጠኛ ነኝ። እግዚአብሔር ያውቃል።